በዓመት አንድ ጊዜ የሚወሰደው የኤችአይቪ መከላከያ ክትባት ወሳኝ የደህንነት ሙከራን አለፈ። የኤችአይቪ ቫይረስን ይከላከላል የተባለውና በየዓመቱ የሚሰጠው ክትባት ከደህንነት አንጻር አስተማማኝ መሆኑን ለማረጋገጥ የሚያስችለውን ወሳኝ የመጀመሪያ ደረጃ ሙከራ ማሟላቱን ተመራማሪዎች ያወጡት ሪፖርት አመለከተ። ሌናካፓቪር የተባለው ይህ ጸረ ኤችአይቪ ክትባት ቫይረሱ በሰዎች ሕዋሳት ውስጥ እንዳይባዛ የሚያደርግ አቅም እንዳለው ላንሴት በተባለው የሕክምና መጽሔት ያወጣው ሪፖርት ያሳያል። አሁን ወሳኝ የተባለው ይህንን የመጀመሪያ ደረጃ የደህንነት ሙከራን በተሳካ ሁኔታ ያለፈው ክትባቱ ወደፊት የሚደረጉ ሙከራዎችን ማለፍ ከቻለ ለረጅም ጊዜ የሚያገለግል የመጀመሪያው የኤችአይቪ መከላከያ መሆን ይችላል። በአሁኑ ወቅት ሰዎች ለበሽታው ከመጋለጣቸው በፊት ለመከላከል የሚረዱ በየዕለቱ የሚወሰድ እንክብልና በየ8 ሳምንቱ የሚሰጥ ክትባት በአገልግሎት ላይ ይገኛል። የኤችአይቪ ቅድመ መከላከያ እንክብሎች በሽታውን በመከላከል ረገድ በከፍተኛ ሁኔታ ውጤታማ ቢሆኑም በየቀኑ መወሰድ ስላለባቸው ለተጠቃሚዎች አስቸጋሪ ሊሆኑ ይችላሉ። በ2023 የወጣ የዓለም ጤና ድርጅት መረጃ እንደሚያመለክተው በመላው ዓለም 39.9 ሚሊዮን ሰዎች የኤችአይቪ ቫይረስ በደማቸው ውስጥ የሚገኝ ሲሆን ከነዚህ መካከል 65 በመቶዎቹ በአህጉር አፍሪካ ውስጥ የሚገኙ ናቸው። የዓለም ጤና ድርጅት ግሎባል ፈንድ እና የተባበሩት መንግስታት የኤችአይቪ ኤድስ ፕሮግራም የበሽታውን መከላከያ አቅርቦት ማሻሻልን ጨምሮ ኤችአይቪ በሽታን በአውሮፓውያኑ 2030 ለማጥፋት በጋራ እየሰሩ ነው። ኤችአይቪ የሌለባቸው 40 ሰዎች ተለይተው ጉልህ ተጓዳኝ ችግር ወይም የደህንነት ስጋት የለበትም የተባለው ሌናካፓቪር ክትባት በጡንቻቸው ላይ ተሰጥቷቸው ነው የደህንነት ሙከራው የተደረገው። የሙከራው ክትባት ለሰዎቹ ከተሰጣቸው ከ56 ሳምንታት በኋላ የመከላከያ መድኃኒቱ በሰውነታቸው ውስጥ እንዳለ ለማወቅ መቻሉ የክትባቱን ጥንካሬ አመላካች ነው ተብሏል። ለዚህ ዓመት በተዘጋጀው በቫይረስ እና በሌሎች በሽታዎች ዙሪያ በተካሄደው ጉባኤ ላይ የተሳተፉ የክትባቱ ተመራማሪዎች ወደፊት የሚደረጉት ሙከራዎች የተለያየ ሁኔታ ላይ ጎሉ በርካታ ሰዎችን ማካተት ይኖርበታል ብለዋል። አክለውም በየዓመቱ የሚሰጠው ይህ የኤችአይቪ መከላከያ ክትባት ሌናካፓቪር አንድ ጊዜ የሚወሰድ በመሆኑ የቅድመ መከላከያውን የሚወስዱ ሰዎች ቁጥር ከፍ እንዲል እንደሚያደርግ ተመራማሪዎቹ ተናግረዋል። ቴሬንስ ሂጊንስ የተባለው የኤችአይቪ በጎ አድራጎት ተቋም ባልደረባ የሆኑት ሪቻርድ አንጌል እንዳሉት በየዕለቱ ይወሰድ የነበረው የበሽታው ቅድመ መከላከያ እንክብል ታላቅ ለውጥ ተብሎ ነበር። በመርፌ የሚሰጥ ዓመታዊ ክትባት ሊመጣ መሆኑ ደግሞ ፍጹም ለውጥ የሚያመጣ ነው ብለዋል። ኤችአይቪ ፈዋሽ መድኃኒትም ሆነ ዘላቂ የመከላከያ ክትባት ከሌላቸው በሽታዎች መካከል አንዱ ሲሆን በየዕለቱ የሚወሰዱ እንክብሎች እና የአጭር ጊዜ የቅድመ መከላከያ ክትባት ቢኖሩም ተደራሽነታቸው ውስን ነው። ነገር ግን በደማቸው የሚገኙ ሰዎች ጤናማ ሕይወት እንዲመሩ የጸረ ኤችአይቪ ሕክምና መድኃኒቶች በአሁኑ ወቅት በዓለም ዙሪያ በስፋት ጥቅም ላይ እየዋሉ የበርካታ ሰዎችን ሕይወት እየታደጉ ነው።